ባለፈው በውጭ ያሳየኋችሁን ቤተክርስቲያን ቀጥታ ደግሞ አሁን ደግሞ ውስጡን አጠር ባለች ቪዲዮ አሳያችኋለሁ። ከዛ በኋላ ደግሞ የተቀረጸ ንግግር አለ። እሱንም ደግሞ ታዳምጣላችሁ። ስለዚህ ይህንን ይመስላል። አሁን ከቅዳሴ በኋላ የተቀረጸ ነው። እንግዲህ በሴቶች እኩል እጅግ ሰው አልወጣም፣ በወንዶች እኩል ግን ተሎ ወጥቷል ሰው። ስለዚህ በጣም ሰፊ የሆነ ከሶስትና ከሶስት ተኩል እስከ 4,000 የሚይዝ ቤተ ክርስቲያን ነው። በውጭ ሆኖ ሲያዩት እርግጥ ትንሽ ነው የሚመስለው። ወደ ውስጥ ሲገባ ግን በጣም ሰፊ ነው። ባለ ሶስት መቅደስ ነው። ሶስት መንበር ነው ያለው። በዚህም ጊዮርጊስ፣ ገብርኤል፣ ኪዳነ ምሕረት ናቸው። እጅግ የሚነግሱም እነዚህ ናቸው። ስለዚህ በጣም ሰፊ የሆነ ብዙ ሊቃውንት ያሉበት ከ200 በላይ ሊቃውንት አሉበት። በደብሩ ጠቅላላ ከቤተ መቅደስ ከቅኔ ማህሌት ያለውን ነው ነግራችሁ። ስፋቱ በጣም እጅግ ሰፊ ነው። 3 መቅደስ ነው። ላስጎብኛችሁ ብዬ ነው። ባለፈው በቪዲዮ በውጭ ያለውን ይዘት ነበር ያሳየኋችሁ። አሁን ደግሞ የውስጡን ተመልከቱና ምን እንደሚመስል ጉልላቱ ሁሉ ስዕሎቹን እንግዲህ አሻቅቦ ለመቅረጽ በጣም ያዳግታል። ግን እንደው አልፎ አልፎ ለመሞከር ሞክሬ ያለሁኝ። እናንተም እየገባችሁ ጎብኙ፣ ላይክ ሼር አድርጉ። በሚመለከተኑ ሁሉ ለምትወዱት ሁሉ ይህን የቤተ ክርስቲያን ጊዮርጊስን የምትወዱ፣ ገብርኤልን የምትወዱ፣ ኪዳነ ምሕረትን የምትወዱ የሶስቱን ቤተ ክርስቲያን ነው ብያችኋለሁ። ስለዚህ ገርጂ ጊዮርጊስ ይህንን ይመስላል። ገርጂ ገብርኤል ይህንን ይመስላል። ገርጂ ኪዳነ ምሕረት ይህን ትመስላለች ማለት ነው። ለነበረን ጊዜና ሰዓት ሁሉ ስሙ የተመሰገነ ይሁን። እስቲ ጎብኙ፣ ላስጎብኛችሁ ብዬ ነው ዛሬ የመጣሁት። እግዚአብሔር ልጆች እንደምታውቁት ዛሬ ሁለተኛ ቀናችን ነው። እጅግ በአማረ ሁኔታ ሰዓታቱን እንዲሁም ቅዳሴው አሁን በውዳሴ ማርያም ትርጉም ላይ እየሰማን ያለ ነው። ስለዚህ በተቻለ መልኩ ሁላችሁም በዚህ ጾም ላይ ዓመት ሙሉ የሰራችሁትን ኃጢአት አራግፋችሁበት የምትሄዱት የንስሐ ጊዜ ነው። ስለዚህ 2018 በመከራ ያሳለፋችሁ፣ በኃጢአት ምክንያት ያሳለፋችሁ፣ እግዚአብሔርን በማሳዘን ያለፋችሁ ሁሉ እቺ ቀን እንዳታልፋችሁ ጾሙ፣ ጸልዩ፣ ስገዱ። በያላችሁበት ቦታ ባልተመቻም ቦታ ላይ ሆናችሁ እግዚአብሔርን አስቡት። ድንግል ማርያም ጣዕሟና ፍቅሯ በሁላችሁ ላይ አድሮ እንዲኖር ግድላችኋልና ስለዚህ በተቻለ መልኩ ሁላችሁም እያሰባችሁ ይህን እንድትጾሙ እንድትጸልዩ ያስፈልጋል። ለንስሐ አባቶቻችሁ በመናገር ከክፉ ነገር እንዲሰወራችሁ የዛሬ ዓመት እንዲያደርሳችሁ 2019 ሸክም ተሸክማችሁ እንዳትሻገሩ። ይሄ የብሉይ ኪዳን ዘመን ተብሎ በብሉይ ኪዳን ይመሰላል። ይሄ ጨለማ ዘመን ያሳለፍነው ዘመን የጦርነት ዘመን፣ የጭቅጭቅ ዘመን፣ የረሃብ ዘመን፣ የስደት ዘመን ነውና ይህንን ዘመን ደግሞ እግዚአብሔር እንዲያሳልፍልን ያስፈልገናልና ስለዚህ መጾም መጸለይ ነው። እኛ አማራጭ የለንም። የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች ምንም አማራጭ የለንም። ከሰው የምንጠብቀው አንዳች ነገር የለም ከእግዚአብሔር ካልሆነ በስተቀር። አሁን ማንጋጠጥ፣ መጮህ፣ ማልቀስ ወደ እግዚአብሔር ብቻ ካልሆነ በስተቀር መፍትሄ ከሰው ዘንድ አናገኝም። በቁስላችን ላይ ቁስል፣ በሕማማችን ላይ ሕመም፣ በስደታችን ላይ ስደት፣ በረሃባችን ላይ ረሃብ፣ በራቁትነታችን ራቁትነት፣ በቁስላችን ላይ ቁስል ነው የሚጨምሩት እንጂ ምንም ነገር የተጨመረልን ነገር የለም። ግን እነሱ ሲያቆስሉን እግዚአብሔር ሲፈጉሰን፣ እነሱ ሲያሳድዱን እግዚአብሔር ሲያረጋጋን፣ እነሱ ያስለቅሱን እግዚአብሔር እንባችንን ሲጠርግ ቆይቷል። አሁንም እየጠረገልን ያለውና እስካሁን ቁመን መሄዳችንን በእግዚአብሔር ቸርነት እንጂ በሰው ቸርነት ስላልሆነ ሁላችሁም በተቻላችሁ መልኩ በቸርነቱና በፍቅሩ እየተሳባችሁ ጾምና ጸሎት የሚጎዳ አይደለም። አንዳንድ ጊዜ ወደ ሕክምና እንኳ ስትሄዱ የጤና ባለሙያዎች አሁን የሚመክሩ እንድንጾም ነው። መጓዝ፣ በእግር መጓዝን፣ መሮጥን፣ እንደዚሁም ደግሞ መጸለይን፣ መጾም መጸለይን የመሳሰለ ነገር ጸጋ የለም። እንቅልፍ ይወስዳችኋል፣ ሰላም ታገኛላችሁ። ምንም ባይኖራችሁ እንኳ በተስፋ ትሞላላችሁ። ሰላማችሁ 24 ሰዓት ሙሉ ከእናንተ ማንም አይወስደውም። ሰዎች በገንዘብና በገንዘብ መካከል፣ በስጋና በስጋ መካከል፣ በሀብትና በሀብት መካከል፣ በንብረትና ንብረት መካከል ላይ ተኝተው እንቅልፍ የማይወስዳቸው ጤናቸው የተጓደለባቸው ሲጨነቁ የሚያድሩ ብዙዎች ናቸው። እኛ ግን ቤታችን ውስጥ ምንም ነገር በአይን የማይሞላ ነገር ሳይኖር እግዚአብሔርን አምነን ነገ እንኳ የምንበላው የለንም ብለን ተኝተን ነገ ስንነሳ ደግሞ እግዚአብሔር ይህን የከፈተውን ጉሮሮ ሳይዘጋው አይውልም አያድርም። እኛ ብቻ
አፍን ወደ እግዚአብሔር ክፈት እሱ ይሞላዋል ተብሎ ስለተነገረ ወደ እግዚአብሔር እንጮኻለን። በር የሚያንኳኳ ሁሉ ይከፈትለታል ተብሎ ስለተጻፈ እኛ ዘንዳ የምንችለው ማንኳኳት ነው፣ መጸለይ ነው፣ መጾም ነው፣ ከእግዚአብሔር ጋር መገናኘት ነው። በተለይ በዚህ በአሁኑ ሱባኤ ላይ ቂማችንን፣ ተንኮላችንን፣ ክፋታችንን፣ ስርቆታችንን፣ የተለያዩ አመንዝራነታችንን የሰው ገንዘብ ቀሚተን ከሆነ ወንድሞቻችን አስቀይመን ከሆነ ከወንድሞቻችን ጋር ሰላም መኖር አቅቶን ከሆነ ከዲያብሎስ ጋር እንዳንሰራ የዲያብሎስ ልጆች እንዳንሆን እኛ የዲያብሎስ የግብር ልጆቹ አባት አይደለንም። በዮሐንስ ወንጌል ላይ አባታችሁ ሐሰተኛ ነው፣ ነፍሰ ገዳይ ነው ይላል። አባታችሁ ሐሰተኛ ነው፣ ነፍሰ ገዳይ ነው። ስለዚህ አባታችሁን ስራ ልታስፈጽሙ ትፈልጋላችሁ የተባልነው እና ሰውን የሚጠላ ሰው ነፍሰ ገዳይ ነው። ወንድሙን የሚጠላ እሱ ነፍሰ ገዳይ ነው ተባለ ተጻፈው እንዴ? ዮሐንስ መልእክት ላይ ወንድሙን የሚጠላ ነፍሰ ገዳይ ነው። መግደል እኮ አይደለም የእግዚአብሔር መጥላት ራሱ ነፍሰ ገዳይ ተብሎ ተጽፏል። ስለዚህ ነፍሰ ገዳዮች እንዳንሆን እግዚአብሔር አምላክ ይርዳን። ስለዚህ የእግዚአብሔር ልጆች እንግዲህ ጾማችን በዚህ መልኩ ተጀምሯል። እግዚአብሔር አምላክ በሰላም እንዲያስፈጽመን መጸለይ ያስፈልጋል። ልጆችን ይዛችሁን እባካችሁ፣ በተለይ የእግዚአብሔር ቤት ወንዶች የት ናችሁ ያላችሁ? ሚስቶቻቸው ቤተ ክርስቲያን ሲመጡ ሲያስቀድሱ ሲቆርቡ ለመቁረብም የሚፈልጉ እናንተ ግን እንቅፋት የሆናችሁባቸው የማትቆርቡ ወደ እግዚአብሔር እንመለስ እንምጣ ሲሏችሁ ግን እግዚአብሔርን የማትፈልጉ ገናንን የምትሉ ከሞት ጋር ቀጠሮ ያላችሁ ይመስል ሞት በዚህን ሰዓት ነው የመጣባቸው እንጂ አልመጣም በሚላችሁ ይመስል ቀጠሮ የያዛችሁ ሰዎች አሉ። ዘመናት አለፉ፣ ነጎዱ። እግዚአብሔር ጠበቃችሁ። እናንተ ተኝታችሁ፣ እናንተ አንቀላፍታችሁ፣ እናንተ ወድቃችሁ፣ እናንተ ተኝታችሁ፣ እግዚአብሔር ግን ቆሞ ጠበቃችሁ። ስለዚህ እግዚአብሔር ሲደክመው ከክንዱ ላይ ያወርዳቸዋል፣ ትወድቃላችሁ። ስለዚህ እግዚአብሔር የጣለውን ደግሞ ማንም አያነሳውምና እግዚአብሔር ሳይጥልህ ተነስ፣ ጸልይ፣ ጹም፣ ስጋው ደግሞ ተቀበል፣ ወደ እግዚአብሔር ተመለስ፣ ንስሐ ግባ። በኪስ ባለችው ወረቀት አትመካ። ባንክ ቤት ባሉ ጥቂት ሳንቲሞች ዘላለማዊ ሕይወቴ በዚህ ይኖራል ብለህ አትመካ። አንዳችም ነገር እግዚአብሔር አምላክ የሚያጎልብህ ነገር እስከሌለ ድረስ። ስለዚህ ሰዎች ሁሉ ወደ እግዚአብሔር ተጠግተው ምንም ነገር የላቸው። ብዙ ጊዜ ድሆች በቤተ ክርስቲያን ተጠግተው ይኖራሉ። አንድም ቀን ግን ተቸግረው አያውቁም፣ ተርበው አያውቁም፣ ተጠምተው አያውቁም። እግዚአብሔር በረቂቅ ስልጣኑ ይመግባቸዋል፣ ያበላቸዋል። ስለዚህ ሁል ጊዜ በእግዚአብሔር ተመክተን ልንኖር ያስፈልገናል። ሰዎችን አንመካባቸው፣ በሰዎች ተጠግተን አንሩ። እግዚአብሔር ሁል ጊዜ የእኛ አምላክ ቸርና ሩሩህ ይቅር ባይ አምላክ ነው። ስለዚህ እግዚአብሔር ልጆች ባላችሁ ስልጣን፣ ባላችሁ ፈቃድ፣ ባላችሁ የህይወት መመላለስ ሁሉ እግዚአብሔርን እያመለካችሁ እንድትኖሩ ለምናችኋለሁ። የእመቤታችን የቅድስት ድንግል ማርያም በረከቷ አይለየን። እንግዲህ እግዚአብሔር ልጆች ይህ ጾም የመጀመሪያችን ጾም ነው። ወይም ደግሞ ስላችሁ ገና አንድ ሱባኤ ያልሞላንም ማለት ነው። አንድ ሱባኤ ሲሞላ 7 ቀን ሲሞላ አንድ ሱባኤ ይባላል። ሁለተኛው ደግሞ 2 ሱባኤ ይባላል። ስለዚህ ቤተክርስቲያን ብቻ በመምጣት አይደለም። በተለያየ ቦታ ላይ ያላችሁ ሰው ቤት የምትሰሩ በደዌ ሥጋ ተይዛችሁ አልጋ ላይ የወደቃችሁ ፈውስ የምትፈልጉ ሞታችሁን የምትጠባበቁ እንጀራ ሰጧችሁ እግዚአብሔር ደግሞ መብላቱን የከለከላችሁ እንጀራ ደግሞ ነስቷችሁ ረሃብ ብቻ የለቀቀባችሁ ደግሞ ግን ጤነኛ የሆናችሁ የሸገተውን በልታችሁ ምንም ሰላም የምትሆኑ ሰዎች ተመስገን በሉት። እግዚአብሔር ሌሎችን በእናንተ ሊያስተምር ከሆነ እንድትራቡ ፈልጎ አይደለም፣ እንድትጠሙ ፈልጎ አይደለም፣ ጦም እንድታድሩ ፈልጎ አይደለም፣ እንድትሰቃዩ ፈልጎ አይደለም። ግን ሰዎች በእናንተ ይማሩ ዘንዳ እናንተን ለምክንያት ከሆነ ያንን የሰጣችሁ በጸጋ እግዚአብሔር ተቀበሉት። ዓላማው በእናንተ ላይ ብዙ ስራ ካለውስ እግዚአብሔር ሽባ ያደረጋችሁ ዓላማ ካለውስ፣ አይነ ስውር ያደረጋችሁ ዓላማ ካለውስ፣ ጦም እንድታደርጉ ያደረጋችሁ ዓላማ ካለውስ፣ ሰብሮ ሊጠግናችሁ ከሆነስ፣ አዲስ ሰው ሊያደርጋችሁ ከሆነ፣ ጎረቤት ሊያስተምርባችሁ በእናንተ ሊማርባችሁ ከሆነስ፣ ሀብታሙ በእናንተ በድሆቹ ጦም ማደር እንዴት እንደሆነ ሊያስተምርባችሁ ከሆነስ፣ ስለዚህ ተመስገን በሉት። ሁልጊዜ መብላት፣ ሁልጊዜ ሽንፍላን ሞልቶ መተኛት ክርስትና አይደለም። ይሄ አንዳንድ ጊዜ ፈተናዎች አሉ። በፈተና ውስጥ የሚያልፍ ሰው ወርቅ ነው፣ ተፈትኖ እንደሚያልፍ ማወቅ ያለበት። ስለዚህ እግዚአብሔር ልጆች ለነበረን ላስተማረን ለገሰጸን ለእግዚአብሔር ክብር ምስጋና ይግባው። የአባቶቻችን አምላክ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።